ግንቦት 23 2018 በዚህ ዓመት በትናንትናው እሁድ አርሲ ዞን በተለያየ አካባቢዎች ሃይማኖትን መሰረት ያደረገ ጥቃት ብዙ ኦርቶዶክሳውያንን ለሞት ዳርጓል። ብዙ አብያተ ክርስቲያናት፣ ገዳማት ወድመዋል፣ ተቃጥለዋል። የተቀሩትም ተሰደው ነው ያሉት። ይህንንም የቤተክርስቲያኒቱ ቀዳማዊ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ አውግዘውታል። ወንጀለኞቹም ለሕግ እንዲቀርቡ ጥያቄ አቅርበዋል። ሁለት ነገር ልል እፈልጋለሁ። አንደኛው እንደ ኦርቶዶክስ አማኝ እምነት ተከታይ በጣም ከልብ አሳዝኖኛል። ማንም ሊያዝነው የሚገባ ነገር ነው። ማንም ሊያፍርበት የሚገባ ጉዳይ ነው። በጣም አሳዝኖኛል። በጣም አዝናለሁ። ሁለተኛው ጉዳይ ያሳሰበኝ፣ ያስጨነቀኝ የዚህ ሀገር ዜጋ መሆኑ ነው። ከዚህ ጋር እንደዚህ ሃይማኖታዊ ጥቃት ሃይማኖትን መሰረት በማድረግ ንጹሐንን የዋሆቹን ከፖለቲካ ንትርክ ውጭ ሆኖ ኑሮአቸውን ለመግፋት እየሞከሩ ያሉ ፈጣሪያቸውን አመስግነው ባላቸው በሰላም መኖር የሚፈልጉ ዜጎች ላይ እንዲህ አይነት ጥቃት ከሚያደርግ አካል ጋር አንድ ሀገር ዜጋ ሆነን መኖር እጅግ በጣም አሳስቦኛል፣ አስጨንቆኛል። ሁሉም ሰው ሊያወግዘው የሚገባ ነግበኔ በማለት ሁሉም ሊያወግዘው የሚገባ ጉዳይ ነው። ምክንያቱም ዛሬ ኦርቶዶክስ ላይ ነው እንጂ ይሄ ቡድን ነገ ፕሮቴስታንት ላይ መምጣቱ አይቀሬ ነው። ቀጣይ ደግሞ ሙስሊሙም ላይ መምጣቱ አይቀሬ ነው። ማንም ለራሱ ስል ይህንን ሊያወግዘው የሚገባ ነገር ነው። በዋናነት ሃይማኖትን መሰረት በማድረግ ጥቃት መፈጸም አሳቢነት ነው፣ ሃይማኖቱን ማስፋፋት ነው፣ ወይም የዛ ሃይማኖት ተከታዮቹን መጨረስ ነው። በምንም አቅጣጫ ሳይሆ ይህንን ወንጀል የሚፈጽሙ ሰዎች ወይ የአእምሮ ታማሚ ናቸው ወይም ማሰብ የማይችሉ የማስተዋል ችግር ያለባቸው ናቸው። ምክንያቱም አንድ ሃይማኖት ተከታይ ቢትገለው ሃይማኖቱ በመሰረቱ መስዋዕትነትን ያበረታታል። ስለዚህ ለሃይማኖቱ ሰው መሞትን ወደኋላ አይልም። ሁለተኛ ያንን ሃይማኖት ተከታይ ስለገደልክ አትጸድቅ። ገነት የዲሞክራሲ ስፍራ አይደለች። እኔ እንደገባኝ ከሆነ ገነት በማጆሪቲ ሩል የምትመራ ብዙሃኑ እንደዚህ አድርጓልና ብዙሃኑ ወደዚህ ትገባላችሁ የምትባል አይነት አይደለችም። ገነትም ጀነትም በስራ የምትገባበት ስራ የሚያስገባ ከሆነ የምትገባበት፣ የማያስገባ ከሆነ የማትገባበት እንጂ ብዙ ያንተ እምነት ወይም ያንቺ እምነት ተከታይ ስላለ ገነት ትገቢያለሽ ወይም ትገባለህ ማለት አይደለም። ስለገደልክም ደግሞ የዛ ሃይማኖት ተከታይ ቁጥር አይቀንስም። እውነት ለመናገር እየጨመረ ነው የሚሄደው እንጂ አይቀንስም። መግደል የአንድ ሃይማኖት ተከታይ ቢጨርስ ኖሮ ኢየሱስ በተገደለ ጊዜ ሐዋርያት ተበትነው ክርስትና ሃይማኖት ባልተመሰረተ ነበረ፣ እስካሁን ባልቆየ ነበረ። ሐዋርያት ተገድለዋል፣ ኢየሱስ ተሰቅሏል። በእርግጥ የመጣውም ተሰቅሎ ሊያድነን ነው የመጣው። ሐዋርያት የሱን አስተምህሮ ስላስቀጠሉ ተገድለዋል፣ ተሰቃይተዋል፣ ተሰደዋል። ግን ሃይማኖቱ ቀጥሏል፣ እምነቱ ቀጥሏል። ከዚህ መማር አለመቻል ነው። ታሪክን ወደኋላ አለማየት ነው።
ማሰብ አለመቻል ነው። የራሱን ሃይማኖት በደንብ አለማወቅ ነው። የትኛውም ሃይማኖት ሌላውን ስለገደልክ የምትጸድቅበት እኔ ያለ አይመስለኝም። እዚህ ምድር ያለም ከሆነ የሃይማኖት የሽብር ነው እንጂ ሃይማኖት ብዬ ለመጥራት ይቸገራለሁ። ስለዚህ ይህ ነገር ልናስብበት ልንማር ይገባል። ቀጣይ ሌላ እንዳይፈጸም ሁላችን ልናወግዘው ይገባል። ይህንን የማናወግዝ ከሆነና ተስማምተን የምንኖር ከሆነ ነገ ተራ በተራ እያንዳንዱ ቤት የሚያቋቋ ነገር ካሰብንበት ሁሉ ተነስቶ ሊቃወመው ሊያስቆመው የሚገባ። ሌላው መንግስታዊ አካላት በቦታው በአካባቢው የምትገኙ ምንድነው ኃላፊነታችሁ? ምንድነው ስራችሁ? የመንግስት ተቀዳሚ ስራ የዜጎቹን ደህንነት ማስከበር ነው። መንግስታዊነት በነገራችን ላይ ቢዝነስ ነው። ዜጎቹ ግብር ይከፍላሉ። ግብር የሚቀበል መንግስት ደግሞ ደህንነታቸውን ያረጋግጣል። በሰጥቶ መቀበል የተመሰረተ ነገር ነው። ከዛ ውጭ ግን መንግስታዊ ዓላማም ይሄንን ማስቀጠል አይመስለኝም። አካባቢ ያላችሁ ግን ወረዳ፣ የዞን አመራሮች እጃችሁ ካለበት ተጠንቀቁ፣ ሊታስቡበት ይገባል። ነገ የእናንተ ቤት የእናንተ ዕጣ ፈንታ፣ ቀጣይ የምትገደሉት ራሳችሁ ናችሁ። ዛሬ ሲገደል ዝም ስላላችሁ ነገ የምትታለፉ እንዳይመስላችሁ። ነገ እናንተም ትገደላላችሁ። ለሚገደሉት ድምፅ ስላልሆናችሁ የእናንተን ድምፅ የለም። ኃላፊነታችሁን ስላልተወጣችሁ ብትሞቱ ማንም ዝር አይላል። ስለዚህ በአካባቢ የምትገኙ የመንግስት አመራሮች ይህንን ጉዳይ የራሳችሁ ብላችሁ ከልብ ይህንን ጉዳይ ብትከታተሉ መልካም። ይሄ ቡድን በቀጠለ ቁጥር የእናንተ ህይወትን አደጋ ላይ ነው የሚሆነው። ምናልባት ዛሬ ያ የገዳዩ የጨፍጫፊው ቡድን የያዘው ሀሳብ ከእናንተ ሀሳብ ጋር ተስማምቶ ሊሆን ይችላል። ነገር ግን ያ ቡድን ግን የጨፍጫፊው ቡድን ግን ቀጣይ የያዘው ደግሞ ሌላ አጀንዳ አለ። በዛ አጀንዳ የምትበሉት እናንተ ናችሁ። ይህን አስቡት። የምትበሉት እናንተ ናችሁ። አርሲ ላይ ኦርቶዶክሳውያን ላይ ጀመረ። ዝም ከተባለ ኦሮሚያው ጋር ይሄዳል። ሙሉ ቀጥሎ ፌደራል ላይ ስልጣን ላይ ዝም ስላላችሁ ዛሬ ኦርቶዶክሳውያን አይመለከተኝም የምትሉ የምትታለፉ እንዳይመስላችሁ። ስለዚህ የዜጎችን ደህንነት ማስጠበቅ የመጀመሪያ ዓላማችሁ ሊሆን ይገባል። ያንን ካልተወጣችሁ ደግሞ አልተወጣውም ብላችሁ ስልጣኑን መልቀቅ፣ ለሰጠው ህዝብ መመለስ አስፈላጊ ነው። ምክንያቱም ህዝቡ የራሱን መብት ማስከበር ይችላል። ያን ካላደረጋችሁ ግን ታሪክ ተጠያቂ ነው። የእናንተ ደህንነትም አደጋ ላይ ነው የሚሆነው። ይህን የምታስቡበት። ሌላው ሁላችንም እኔ በዚህ ጉዳይ ያላዘነ ሙስሊም ማየት በጣም ያሳዝነኛል። ይሄ ጉዳይ ያላሳዘነው ፕሮቴስታንትነት ተከታይ ካለ ጅል ነው። ምክንያቱም ነግበኔ ነው። ዛሬ ኦርቶዶክስን ታርጌት አደረገ እንጂ ነገ ፕሮቴስታንትን እንዲሁም ደግሞ ሙስሊምን ታርጌት ማድረጉ አይቀሬ ነው። ይሄ ቡድን ሃይማኖት የለውም ልንለው ይገባል። ስለዚህ እናስብበት። ሃይማኖት ሌላውን ሃይማኖት ደጋግሜ እላለሁ፣ ሌላውን ሃይማኖት መግደል፣ የሌላውን ሃይማኖት እምነት ተከታይ መግደል፣ መጨፍጨፍ
የእምነቱ ተከታይ ቁጥር አይቀንስም፣ የእናንተንም ደግሞ አይጨምርም። ቢጨምር እንኳን የሃይማኖት የእምነት ዓላማ ከሞት በኋላ ላለው ህይወት ነው። ለዛ ህይወት ጠንቅ ነው እንጂ የሚሆነው ብዙ ተከታይ ስላለ ገነት ወይም ጀነት አትገባም። ባይሆን ለሃይማኖት መሪው የተሻለ ገቢ ነው የሚኖረው እንጂ ከዛ ውጭ ግን የተለየ ነገር ምንም የለም። ይልቁንስ ገዳይ ነህና ይፈረድብሃል፣ ገዳይ ነህና ይፈረድብሃል። ስለዚህ እናስብበት፣ እናስተውል። ይቺ ሀገር ብዙ ሃይማኖት ተከታይ፣ ብዙ ብሔር፣ ብዙ ቋንቋ ተናጋሪ ያለባት በሰላም የምትኖር ወደፊትም በሰላም ለመቀጠል ህልምና ፍላጎት ያለን ህዝቦች ነን። ስለዚህ የሰላም ዓላማችን፣ የሰላም ምኞታችን አታደናቅፉ። ጨፍጫፊዎች ሆይ ሱስ ካለባችሁ ሌላ ነገር ተወጡ። የአእምሮ ህመም ካለባችሁ ታከሙ። ነገር ግን ሰው አትግደሉ። በመግደል ውስጥ ጽድቅ የለም። በማቃጠል ውስጥ ሀብት የለም። ልናስብበት ይገባል። ይህን ሳስብ አንድ ድሮ ሰንበቴ ያለው ስንዘምር የነበረው አንድ ወረብ ትዝ ይለኛልና እስኪ ልዘምር አንጎራጉር። ምን አማራጭ አለ? ጴጥሮስ ተሰቀለ፣ ጳውሎስ ተሰየፈ፣ ተዋሕዶ እያለ ኧረ ስንቱ አለፈ። ሌሎችም በእሳት በስቃይ አልፈዋል። ዘመን የማይሽረው ታሪክን ጽፈዋል። ተዋሕዶ ሃይማኖት የጥንት ነሽ የእናትና አባት ማኅተቤን አልበጥስም ትኖራለች ለዘላለም። እየተቃጠሉ መኖር ነው እንግዲህ። አቃጣዮች ሆይ ተገሰጹ፣ ተመከሩ።